ክል የሚለው ይሄንን አለማወቅና አለመነጋገር በኋላ ላይ ትዳርን ያፈርሳል። በአብዛኛውን የምናገረው ነገር ከራሴ ላይፍ በመነሳት እንጂ እናንተን አታክ ላደርግ አልመጣሁም፣ እንድትጠቀሙ በማሰብ ነው የምናገረው። ከነዚህ ውስጥ ኮሚኒኬሽን ላይ የሚገባ ብዬ ያሰብኩት ፎርጊቭነስ ብዙ ስለተነሳ እዚህ ጋር ማለት ነው። ፎርጊቭነስ እኔ ባለኝ ልምድ ውስጥ ሁል ጊዜ ይቅርታ ለመጠየቅ ፈጣን የሆኑ ሰዎች አሉ። ይቅርታ፣ አዎ የኔ ጥፋት ነው ይላሉ። ግን አንድ ትልቅ አንደርስታንዲንግ አሁን ከዚህ ቦታ ስትወጡ ይዛችሁ እንድትወጡ የምፈልገው ነገር ይቅርታ መጠየቅ ወይም መጸጸት ኢትስ ናት ፎርጊቭነስ ወይም የንስሐ ፍሬ አይደለም። የንስሐ ፍሬ የሚባለው አንድ ሰው ከመጸጸት ይጀምራል። ልክ ነው። አምሶሪ ከማለት ነው የሚጀምረው። አምሶሪ አጥፍቻለሁ፣ ያ ጅማሬው ነው። ያችን አምሶሪ ይሉና ሁሉ ነገር ተመልሶ ወደ ቦታው እንዲመለስ ይፈልጋሉ። አይመለስም። ለዛ ነው ትዳር የሚፈርሰው። አምሶሪ ማለት መጸጸት ማለት መጽሐፍ ቅዱስን የምታነቡ ካላችሁ ይሁዳ ተጸጽቷል። የይሁዳ ፍጻሜና የጴጥሮስ ፍጻሜ ግን አንድ አይደለም። ጴጥሮስም ከድቶ ግን ተጸጽቶ የንስሐን ፍሬ አፍርቶበታል። የንስሐ ፍሬ አሁን ባሎቻችሁ ወይ ሚስቶቻችሁ ይቅርታ ሲጠይቋችሁ ይቅርታ ስላሉ ብቻ መልሳችሁ መውሰድ የሌለባችሁ። ምክንያቱ ምንድን ነው? ጴጥሮስ ተጸጸተ፣ ይቅርታ ጠየቀ፣ መልሶ ያንን ፉል ሰርክል መጥቶ ያኔ ካደውን ክርስቶስ አገለገለው። ስለዚህ ንስሐ የሚገባ ሰው